ኖ እንደዚህ ነው ማለት ራሴ በመስታወት ሳየው ማለት ነው። በጣም ነው የደነገጥኩት። በጣም ስማም ወደፈስ ቅዱስ ይቅር ይበለኝ አምላኬ። በጣም ነው ማስፈራው። እና እንደምታዩኝ እንግዲህ ተዘጋጅቻለሁ። ዛሬ ሱሬን እናስጨልለዋለን። ቤት ድረስ ነው የምናሳድደው። እንጃ የሚያገኝ አይመስለኝም። ሲጀመር አይቀርበኝም በጣም ስለሚፈራ አሯሩጣለሁ ማለት ነው። አብራችን ሁሉ መኪና ውስጥ እንገባለን። ስራ ቦታው ድረስ ነው የምንሄደው። አሳያቸዋለሁ ዛሬ ማንነቴ እንዴት ነው ግን አይቀኝም። በቃ እናያለን። እንግዲህ ያው እየሄድን ነው ወደ ስራ ቦታ ማለት ነው። ምሳ ሰዓት ደርሷል። ሳይወጣብኝ ቀደም ብዬ ወጥቻለሁ ማለት ነው። በሚመጣበት መንገድ ላይ እዛው ሲወጣ ለእናንተ ለማሳየት ነው በር ድረስ መሄደው እና ቀድሜው መጥቼ መታጠፊያ ላይ ምናምን ነው የምጠብቀው። እስቲ እናያለን። ሱሬ ዛሬ ጉድ ፈላ። በጣም ይቅርታ ግን ደግሞ እንዳፈነግጥ በጣም ይቅርታ። በጣም እየደነገጥኩ ነው እና ቤት ራሱ አይቶኝ በጣም ነው የደነገጥኩት። የመንገድ ሰውም እንዳይደነግጥ ብቻ ግን እብድ መስያቸው ነው እንዳይመቱኝ እሱን የፈራሁት። ስራ ቦታው እየደረስን ነው። በጣም ቅርብ ነው ከቤታችን የሱ ስራ ቦታ እና ትንሽ መንገድ ነው። አይዞህ አይሆንም መንገዱ። እንግዲህ ቤተሰቦቻችን ሱሪ ከስራ ቦታ እየወጣ ነው ያለው። ያው ቀድመን ጠብቀው ሲወጣ ለእናንተ ለማሳየት ነው። መጥቷል። ቀድመን ጠብቀዋለን ማለት ነው። አሪፍ ቦታ መታጠፊያ ያለች በሷ ጋር ነው የሚመጣው እና ሁሌ مثل المنظف من جارنير مرة لطيف. እየጠበቅኩት ምንም ሊመጣልኝ አልቻለም። መጣ